ኢትዮጵያዊ ነኝ ብሎ ለማለት የሚያሳፍር ታሪክ ነው የሆነው። ታሪክ ነው የሆነው። አዝናለሁ በጣም። እኔ የፖለቲካ ሰው አይደለሁም። ለሀገሬ ግን እንደ ጮኩ ነው የኖርኩት። አሁንም ለህዝቤ ነው የምጮኸው። አላግባብ ለተጨፈጨፉት ወገኖቼ ነው የምጮኸው። ወደ ወለጋና ወደ ለቀምት ወደ የሄዱት እኮ አገር ለመውረር አይደለም፣ አገር ለማጥፋት አይደለም፣ ሰርተው ለመለወጥ የነበረው መንግስት ሰፈራ ብሎ ከሰሜን ወሎና ከደቡብ ወሎ ወሰዳቸው። ወሎዬዎች ወንድሞቼና እናት አባቶች እህቶቼ ናቸው። አማራዎች ናቸው፣ ሙስሊሞች ናቸው፣ ክርስቲያኖች ናቸው። እስልምናና ክርስትና ተባብሮ በፍቅር የኖረበት አገር ወሎ የፍቅር ምድር፣ ማንም ሂዶ የት ነህ ተብሎ የማይጠይቅበት አገር ነበራቸው። ግን ምንም ማድረግ አይችልም። ሁሉም ማድረግ የሚቻለው እግዚአብሔር ያድርግ። እግዚአብሔር ይክፈል። ደከምኩ እኮ ሳላረጅ አረጀሁ። ያቺ ሀገር እንደሆነች እኮ ምን ነው እግዚአብሔር ወይ ፍርድ ስጥ። አንተ ፍረድ። ማንንም መውቀስ ማንንም መክሰስ አልችልም። አንተ ፈራጅ ነህ፣ አንተ ከሳሽ ነህ፣ አንተ ወቃሽ ነህ።